ቲክቶከሮቹ በቁጥጥር ስር ዋሉ። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያ ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መስሪያ ቤት አስታወቀ። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጠ መልእክቶችን፣ ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እያጣራባቸው እንደሆነ ይገኛል። በቲክቶክ ስሙ ሊልጄ ወይም ጋይጋር ኮት ወይዋል እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሌሌ ጊቦ እያለ የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትን ተንቀሳቃሽ ምስል በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሶንስ ከሚባለው ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጠ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጊድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያን ለበጎ ተግባር ትውልድን ለማነጽ መጠቀም ሲገባ ትውልዱን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩትና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦች፣ ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።